ባለፉት 7 ዓመታት ብቻ የነበሩትን በዝርዝርና ከነ ወጪያቸው መቼ እንደተጀመሩ እንየው። ምናልባት የሚታያቸው ይመስለኛል። ይሄን አዳፕት አድርገን ነው ከመጣው መረጃ ላይ አዳፕት አድርገን ነው ለእናንተ በሚሆን መልኩ እኛ አይደለም ካልኩሌሽን የሰራ ነው የተሰራውን ነው እያሳየን ያለ ነው። ሶርሱም ተናግረናል ቅድም። እኛ ኢኮኖሚስት አይደለንም። ያለውን የኢኮኖሚክ አሶሲዬሽን እና ሌሎች የሚመለከታቸው አካላት የሰሩትን ምንጭ ነው እንዳለ እየተጠቀምን ያለ ነው እና እሱ ከግንዛቤ ማስገባት ነው። እነኚህም ፕሮጀክቶች እስቲ ጀዋር በብዛት ወደ 17 የሚሆኑ ፕሮጀክቶች ናቸው ባለፉት 7 ዓመታት የተገነቡት። በስማቸው እንደምናየው ነው። ለምሳሌ ጫካ ፕሮጀክት አለ። ምን አይነት ካቴጎሪ ስም የሰጠሁት እጠይቅሃለሁ በጥያቄ መልክ፣ ግን ለጊዜው አድማጮቻችን እንዲያዩት የጫካ ፕሮጀክት 1.5 ትሪሊዮን ኢትዮጵያ ብርን የፈጀው፣ እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን፣ ወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብርሆት ላይብረሪ 6 ቢሊዮን፣ ግራንድ ፓለስ ሙዚየም 10 ቢሊዮን፣ አድዋ ቪክቶሪ 20 ቢሊዮን፣ የመስቀል ስኩዌር ፓርኩ 4 ቢሊዮን፣ ኮንቬንሽን ሴንተር ባለፈው የተገነባው 40 ቢሊዮን፣ የአዲስ አበባ ኮሪዶር የመጀመሪያው ፌዝ 100 ቢሊዮን፣ የአዲስ አበባ ከንቲባ ጽሕፈት ቤት ማደሻ 2 ቢሊዮን፣ ጎርጎራ 5 ቢሊዮን ነው፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሃራ ሪዞርት 30 ቢሊዮን፣ ሸበሌ ሪዞርት ዋጋው አልተገለጸም ኤንቢ ቢያንስ 1.76 ትሪሊየን በአሁኑና ሲደመር ገና ስላላለቁና ወደፊት ኢንፍሌሽንም ስላለ ነው። እነኚህ ኤንጂቢ ያልኩት እቺን ብቻ ልግለጽልህና ወደ አንተ ጥያቄ ዳለው ጀዋር። ኤንጂቢ የተባሉት ኖት ገቨርንመንት ቢዝነስ የሚሉትን ነው፣ መንግስትን የማይመለከተው ፕራይቬት ሴክተር ሊሰሩ የሚገባቸው ሪዞርቶች እነሱ ናቸው ኤንጂቢ ማለት። እነኚህ ነገሮች ስታይ ለዛውም በኮንዘርቫቲቭ ስቲሜት 2.25 አቨሬጁ በሁለት ብናካፍል 2.25 ትሪሊየን ብር ነው የሚሆነው። ይሄንን ያዝና ምናልባት የጤና ከቨሬጁም አለ ቴብል ስላለ እሱንም ማሳይቻ አንድ ላይ እንሄድበት ወይስ እንዴት ይሻላል? መጀመሪያ ያንን ማብራሪያ መስጠት ፈልጋለሁ። አይ ቲንክ ይሄንን እናብራራው። ምክንያቱም አሁን ባለፈው እኔ ስለ ቤተ መንግስት ሳነሳ ለማምታታት የሞከሩት ነገር አለ። ሎክ መንግስት አንድ ሀገር የሚያስተዳድር መንግስት የሀገሪቷን ጥሬ ገንዘብ ሲያወጣ ኢንቨስት ሲያደርግ ቅድሚያ ለምንድነው መሰጠት ያለበት የሚለውን ማየት መቻል አለበት። ቅድሚያ መሰጠት ያለበት በተለይ በዚያ ወቅት ለዛ ሀገር አንገብጋቢ የሆነ ለዚህ ሀገር ወሳኝ የሆነ ምንድን ነው ከሚለው አንፃር። ምክንያቱም ለኢትዮጵያ ቅድሚያ ሊሰጣት የሚገባው ጉዳይና ኖርዌይ ቅድሚያ ሊሰጠው የሚገባው ነገር ይለያያል፣ ካለበት ኢኮኖሚ ደረጃ ካለበት የህዝብ ፍላጎት አንፃር። እና ኢትዮጵያ ውስጥ ቅድሚያ መሰጠት የነበረበት ከኢኮኖሚ አንፃር አንደኛ ስራ አጥነትን መቀነስ የሚችል ለምን በብዙ ሚሊዮን የሚሆን ወጣት አብዛኛው ከዩኒቨርሲቲ ተመርቆ ስራ የለውም። ስለዚህ ይሄን ወጣት ወደ ስራ መመለስ ወይ ወደ የስራ ዕድል ለዚህ ወጣት መፍጠር የኢኮኖሚውን ምርታማነት ይጨምራል፣ የሀገሪቷን የግጭት ተጋላጭነት ይቀንሳል። ከዚህ አንፃር አንዱ የስራ ዕድል የሚፈጥር መሆን መቻል አለበት። አንዱ ፕሮጀክት መንግስት ሲገባበት ወይም ደግሞ አንድን ፕሮጀክት ለመደገፍ ገንዘብ ሲያወጣ የስራ ዕድል መፍጠር መቻል አለበት አንዱ እሱ። ሁለተኛ ምንድነው የኢትዮጵያ አንዱ ኢኮኖሚ ችግር የፈጠረብን የውጪ ወይም ደግሞ የፎሬን ከረንሲ የፎሬን ከረንሲ እጥረታችን ነው፣ የውጪ ምንዛሪ እጥረታችን ነው። ስለዚህ እኛ ኢንቨስት የምናደርግበት ወይም ደግሞ የምናበረታታው የኢትዮጵያ መንግስት ማበረታታት ያለበት የኛን ኤክስፖርት ሊጨምርልን የሚችል ሊያበረታታልን የሚችል ተወዳዳሪነታችንን ሊጨምር የሚችል ላይ ነው ኢንቨስት ማድረግ ያለበት። ሶስተኛ
አብዛኛውን ህዝብ ሊይዝ የሚችል የኢንዱስትሪ ሴክተር ላይ ነው ኢንቨስት ማድረግ ያለበት። ምንድነው ኢትዮጵያ ውስጥ አብዛኛውን ሰው ሊይዝና ወይም የአብዛኛውን ሰው ወደ ስራ ሊያሰማራ የሚችል ሊያሰማራ የሚችል የአብዛኛውን ሰው ገቢ ሊጨምር የሚችል ምንድነው? ግብርና ነው። ኦኬ የማኑፋክቸሪንግ ላይ የምንሰራ ከሆነ ብዙ ወጣት ስራ መቅጠር እንችላለን። ወደ ውጭ ወደ ሌሎች ሀገሮች እቃ ለመላክ እንችላለን። ግብርና ላይ ደግሞ በተለይ ደግሞ ገበሬውን የሚያበረታታ የሚታረሰው መሬት ስፋትና ለዛ ለሚታረሰው መሬት ግብአት ፈርቲላይዘር፣ ምርጥ ዘር ገበሬውን የማበረታቻ ስራ ከሰራን በምግብ ራሳችንን መቻል ብቻ ሳይሆን ከውጭ የምናወጣውን እናስቀራለን፣ ወደ ውጭ መላክ እድል ይኖራል ማለት ነው። እና እዚህ ላይ ኢንቨስት መደረግ ነበረበት። ምን ማለት ነው? አንዱ ለምሳሌ አይ ቲንክ በኋላ ላይ ታሳየዋል መሰለኝ አንዱ የኢትዮጵያ አንደኛ ግብርናውን እያገጨጨ ያለው ከፍተኛ የውጭ ምንዛሪ የሚጠይቃል ምንድን ነው? እሱ የመዳበሪያ ነው። ስለዚህ መዳበሪያ ላይ መንግስት ትልቅ ገንዘብ ቢያፈስ ራሽናል ለምን? አንደኛ የግሉ ሴክተር እንደዛ አይነት ላይ ገብቶ ኢንቨስት ለማድረግ ይከብደዋል። አሁን ባለው የተጨባጭ ሀገር ሁኔታ ካለን የውጭ ኢንቨስትመንት ለመሳብ ካለን አቅም አንጻር መዳበሪያ ሌሎች ላይ ኢንቨስት ለማድረግ ያለን አቅም እየቀነሰ ነው ያለው። አሁን እንደምታየው ለምሳሌ የያዩ እዛ በኢህአዴግ ጊዜ ጀምሮ የነበረው የያዩ መዳበሪያ ፋብሪካ በ450 ሚሊዮን ዶላር ነበር ሲሰራ የነበረ። ግማሽ በላይ ገንዘቡ ፎር ከዛ በፊት የነበሩት አጠፉት እና ቢመጡና ሙሉ በሙሉ አስቆሙት። ትልቅ ገንዘብ ከፈሰሰበት በኋላ ይሄ መዳበሪያ ፋብሪካ ቢሰራ ኖሮ 450 ሚሊዮን ነበር የሚጨርሰው። የጫካ ፕሮጀክት ተብሎ ይሄ የቤተ መንግስት ፕሮጀክት ግን 1.5 ትሪሊየን ያ ማለት 1 ቢሊዮን ዶላር ማለት ነው። ሁለት ያዩ ፋብሪካዎችን ሰርቶ ምላሽ ይኖረን ነበር ማለት ነው። ሁለት ወይም ሶስት የመዳበሪያ ፋብሪካ ሊሰራልን ይችል ነበር። እንዲህ አሁን እና አብይ የሰሯቸውን ፕሮጀክቶች ቅድም ያሳያቸው ወደኋላ መለስ ብትል አንደኛ ቅድሚያ ሊሰጣቸው የሚገባ አልነበሩም። ቅድሚያ የሚሰጣቸው ቅድም እንዳልኩ የስራ ዕድል የሚፈጥሩ የውጭ ምንዛሬ የሚያመጡ ብዙውን ሰው የሚያሳትፉ መሆን ነበረባቸው። እነኚህ ሪዞርቶች፣ እነኚህ ፓርኮች፣ እነዚህ ውብ የማስዋብ ነገሮች እውነት ስንት ስራ ፈጥረዋል? እስቲ እስካሁን ይሄ ትሪሊየን ብር የወጣባቸው ፕሮጀክቶች 50,000 ሰው እድል ፈጥረዋል? እርግጠኛ አይደለሁም 10,000 ሰው ከቀጠሩ። ሪዞርቶቹን እንውሰዳቸው። እነዚህ ሪዞርቶች በአንድ ሪዞርት ስንት ሰው ቢቀጠር ነው? በጣም ከበዛ 500 ሰው ነው። በጣም ትልቅ ከሆነ ከነዘበኛ ከነምን የሚሰጣቸው አልነበሩም። ሌላው የመንግስት ስራ መሆን ያልነበረባቸው። በማንኛውም ሀገር ውስጥ ክርክር ሊኖረን ይችላል። መንግስት ምን ያህል በኢኮኖሚ ሲሳተፍ የሚል ዲቨሎፕመንታል ስቴት ኦር ኒዮሊበራል ስቴት ዎችማን ስቴት የሚለውን ልንከራከር እንችላለን። ግን አንድ ነገር የምንስማማበት ነገር አለ። መንግስት ኢንቨስት ማድረግ ያለበት የግሉ ዘርፍ ፍላጎቱና አቅሙ የሌለበት ጉዳዮች ናቸው። ሪዞርት እና ኃይሌ ገብረስላሴ እየሰሩት ያሉት ጉዳይ ነው። ኦኬ ሪዞርት እና ዮናስ ነው ይሄ የኩሪፍቱ ባለቤት እነሱ እየሰሩት ያሉት ነገር ነው። እነሱን ማበረታታት በጣም ማበረታታት ከፈለክ የታክስ ብሬክ መስጠት ነው እንጂ መንግስት የራሱን ገንዘብ አውጥቶ ወይም ደግሞ ከነጋዴ ሰብስቦ መዝናኛ የሚሰራበት ምንም ራሽናል የለም። ሀገር እኮ መቀለጃ ነው የሆነው ጓዶች። ኦኬ እነዚህ ፕሮጀክቶች በሙሉ ምናልባት ከሲምቦሊክ ቫልዩ አንፃር አንተ እንዳልከው የአድዋ ፕሮጀክት ምናልባት ብሔራዊ ስሜት ለመፍጠር ምናምን ከሚለው አንፃር ምናልባት ላይብረሪ በተወሰነ ደረጃ ኢቭን ላይብረሪው ራሱ በዩኒቨርሲቲዎች መሰራት የሚችል ዩኒቨርሲቲዎች መደገፍ የነበረባቸው ስራ ነው። እሱን ጠጉር መሰንጠቅ ይሆናል ስለሆነ ተዋል እና እነዚህ ቫኒቲ ፕሮጀክቶች ብሎ ፈረንጅ በእኛ የሳቀው አይደለም። በኢትዮጵያ ደረጃ የኢኮኖሚ ቀውስ ውስጥ ያለ ሀገር ተውና ዛሬ ላይ
ሀብታም የሆኑ ሀገሮች ራሱ ሊሰሯቸው ገንዘብ የህዝብ ገንዘብ ሊያወጡባቸው የሚደፍሩ ፕሮጀክቶች አይደሉም። ሞገስ ሶሪ ሌላም የምናየው አስፔክት አለ ብዙ። ለምሳሌ አሁን የወጡትን ወጪዎች ደግሞ በቅርቡ ሰሞንኛ ከሆኑት ነገሮች ጋር እያይዘን አቅም የለንም፣ ጠብቁን፣ ታገሱን፣ ሲጀመር መንግስት ገንዘብ የለውም የሚል ነገር አለና እነኚህ ፕሮጀክቶች ቢያንስ ከፊሎቹ ራሱ ቅድሚያ ለሚሰጣቸው ጉዳዮች ለጤና፣ ለትምህርት እንደ ሴክተር ለደሞዝ ብቻ ሳይሆን እንደ ሴክተር ራሱ ቢመደቡ ምን ያህል ለምን ያህል ዓመት ሊሸፍኑ ይችላሉ የሚል ነገር ስለሚጠየቅ እሱንም ማሳየት ይጠበቅብናል። ወደዛ ከመሄዴ በፊት አንድ ምናልባት ልጠይቅ የምፈልገው እነኚህ ነገሮች በመገንባታቸው የሰጠው አስተያየት እንደተጠበቀ ሆኖ መንግስት ከሰራቸው ነገሮች ውስጥ የሚደነቁ ነገሮችስ የለም ወይ? ሁል ጊዜ ለምንድን ነው የምትቃወሙት? ቋሚ ተቃዋሚ የምትሆኑት ለምንድን ነው የሚል ነገርም ስላለ እሱን አድሬስ አድርግና እንመለስበታለን። እነኚህ መንገዶች ያማምራሉ፣ እነኚህ ሪዞርቶች ያማምራሉ፣ ለመዝናኛ ይሆናሉ፣ ጥሩ ናቸው፣ ደስ ይላሉ፣ ምንም ጥያቄ የለውም። ሀገር አሁን ከሚያስፈልጋት ለሀገራችን ከሚያስፈልጋት ስራ ውስጥ መንግስት መስራት ካለ ውስጥ ቅድሚያ ሊሰጠው የሚገባ ነው ወይ? ኦኬ ማንም ሀገር የሚያድገው አንደኛ የግብርና ምርትና ምርታማነቱን ማሳደግ ከቻለ ነው። አላደገም ኢትዮጵያ ውስጥ። ምክንያቱም ሪሰርቹን እዛ ላይ አይተሃል። ለግብርና በነገራችን ላይ ፊሎሶፊካሊ ለውጥ መጥቷል ኢትዮጵያ ውስጥ ባለፈው 7 ዓመት። ለረጅም ጊዜ የኢትዮጵያ መንግስታት፣ የኢትዮጵያ ኢኮኖሚ፣ የኢትዮጵያ ፖሊሲ ገጠር ተኮር ነበረ። መሆንም ያለበት እንደዛው ነው። አሁን ገጠር ተኮር ሳይሆን ከተማ ተኮር ሆኗል እና ከዚህ አንጻር ኢትዮጵያ የሚያስፈልጋት ምንድን ነው? ለምሳሌ ከውጭ የምናመጣውን ለመተካት በከፍተኛ ሁኔታ የምንጠቀመው ለምሳሌ የስኳር አድቫንቴጅ አለን፣ ውሃ አለን፣ አፈር አለን። ወደ ውጭ ለመላክ የስኳር ፋብሪካዎችን ማስፋፋት ነበረብን። ይሄ ታሰበና በጂቲፒ 2 መሰለኝ ብዙ ፋብሪካዎች ተጀመሩ። መለስ ከሞተ በኋላ እሱቷቸው የሄደው ሰዎች ብዙን አበላሹት። የመንግስት ገንዘብ በከፍተኛ የቻይና ብድር እና በሌሎች ብድር ያስጀመርናቸው ፋብሪካዎች በቃ ከዛ በፊት የነበረው መንግስት ስላስጀመረው ብቻ እና አብይ አስቆሙት። ዕዳ መክፈላችን አልቀረም። እንደምታየው ዕዳ እየከፈልን ነው። እነዛ ፋብሪካዎች ምንም እንኳን የተበላሹ ቢሆኑም ማሳደስ ይቻል ነበረ፣ መጠገን ይቻል ነበረ። ሳይጠገኑ ቀርተው አይ ቲንክ አንድ ፋብሪካ ብቻ ነው አሁን እየሰራ ያለው። አሁንም ኢምፖርት እያደረግን ነው ስኳር። ቅድም ያልኩ የመዳበሪያው ቆሟል። አሁንም ኢምፖርት እያደረግን is one of our biggest expenditure actually to be precise 80% ነው በቁጥር 80% ኢምፖርት እያደረግን ያለ ነው። እሱ ራሱ ሌላ ያለው ትልቅ ገንዘብ የወጣበት የባቡሩ ይሄ ወደ ከሀራ ገበያ መቀሌ ነው የሚባለው ያ የባቡር መንገድ ቆሟል። ቆሞም ተከሰን ከፍተኛ ገንዘብ እየከፈልንበት ነው ያለው። ኦኬ ኢትዮጵያ ባለፈው 7 ዓመት መስራት የነበረባት ያንን ሀዲድ ጨርሳ ወደ ጅማና ወደ ወለጋ ወደ ጎጃም የሚሄድ ሀዲድ መጀመር ነበረባት። ይሄ በጦርነት የባከነው ብቻ ተውና ይሄ ለማይረቡ ብልጭ ፕሮጀክቶች የወጣው ገንዘብ እነዚህ ፕሮጀክቶች ማስጨረስ ይችላል ነበር። የኢትዮ ጅቡቲ ምድር ባቡር አሁን ታከለ መጥቶ ትንሽ ከነካካው ነው ትንሽ